ዛሬ በአዲስ አበባ ውስጥ ካሉ የሶፋ ዝርዝሮች መካከል ከትንሽ እስከ ትልቅ ድረስ የማሳያችሁ ይሆናል። አብራችሁን ቆዩ። እኔ ሳሮን ክብነህ እባላለሁ። ይህ ፔጅ ደግሞ ኔትወርክ ገበያ ይባላል። ሰብስክራይብ በማድረግ ጀምሮ እቤታችሁ ቁጭ ብላችሁ የሶፋዎችን ዋጋ፣ የዳይኒንግ ቴብል፣ ሴንተር ቴብል ዋጋዎችን የማሳያችሁ ይሆናል። ሌትስ ጎ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። አመሰግናለሁ። ዛሬ እንግዲህ ቤታችሁ ብቅ ብለናል። እስኪ ስለ ቤታችሁና ስምሽን ብታስተዋውቂ። እንኳን ደህና መጣሽ። ለቢ ፈርኒቸሮች ነን። እኔ ሰሚራ እባላለሁ። ድርጅታችን ለረጅም ጊዜ ቆየ። የተለያዩ የፈርኒቸር እቃዎች ያሉ ከቤታችን የሚገኙ ሶፋዎች አሉ፣ አልጋ፣ ቲቪ ስታንድ እና ቁም ሳጥንም አለ። አሁን እንደማየው በጣም የተለያዩ እቃዎች ናቸው የያዛችሁትና እስኪ ስለ እቃችሁ ደግሞ አንዳንድ ነገሮችን ብትነግሪኝ፣ የሚሰራበት ማቴሪያል ምን እቃዎች እንዳላችሁና የዋጋ ዝርዝሮችም ደግሞ በኋላ በስፋት እናያለን። እሺ፣ ከዚህ ሶፋ መጀመር እንችላለን። ይህ ሶፋ ሌዘር ነው። ስፖንጅ ከስር ቦንድድ ያለው፣ ከላይ ደግሞ ኤችዲ ቀስተ ደመና ስፖንጅ የምንጠቀምበት፣ ዋስትና 3 ዓመት ያለው፣ ነፃ ዴሊቨሪ ያለው አዲስ አበባ ውስጥ ከሆናችሁ። ለክፍለ ሀገር ደንበኞቻችን ደግሞ የተወሰነ ቦታ እናደርሳለን። ማለት መርካቶ፣ የተለያዩ ቦታዎች ሊሆን ይችላሉ። እዚህ መጥቶ መውሰድ ይችላሉ። እዚህ ሲመጡ ግን የትራንስፖርቱ የተወሰነ እንቀንስላቸዋለን። በጣም ደስ ይላል። እንደማያቸው በጣም ቆንጆ እቃ ነው ያላችሁ። እስኪ ስለ ሴንተር ቴብሎችን ሌሎችንም እቃዎች በዝርዝር ማየት እንችላለን። ሌሎች ስለዚህ እያንዳንዱ በዋጋ ዝርዝር ማየት እንችላለን። ይቻላል። ይሄኛው 150 ሺህ ነው። ትራንስፖርት ነፃ አለው። ከክፍለ ሀገር የሚመጡ ደንበኞቻችን ደግሞ እዚህ መጥቶ የሚወስድ ከሆነ የተወሰነ ዲስካውንት እናደርጋለን። ሴንተር ቴብሎችም አሉ። እዚህ ጋር ቆንጆ ማያቸው እቃዎች አሉና ስለዚህም ደግሞ ብትነግሪኝ። ሴንተር ቴብሉ ይሄኛው ላምኔት የሚባል የውጭ ማቴሪያል ነው። 30 ሺህ ብር ነው። ሶፋው ዊዛውት ጠረጴዛ ነው፣ ብቻውን ነው የሚሸጥ። ዳይኒንግ ቴብል ማየት እንችላለን። እሺ፣ ይሄኛው የምታየው ደግሞ ዳይኒንግ ቴብላችን ነው። ዩቪ ማቴሪያል ነው። ቆንጆ ትኩስ ነገር ውሃ ምናምን የሚችል ነው። ወንበሮቹ ደግሞ ወተር ፕሩፍ ጨርቅ ናቸው። ከሶፋ ጋርም ደግሞ ማች ማድረግ ይቻላል። ጨርቅ በፈለጉት ኦርደር መስጠትም እንችላለን እና ምቾት ያለው ነው። ቼክ ማድረግም ትችላለሽ። እንደማየው ከሆነ በጣም ቆንጆ እቃ ነው። በጣም ጠንካራ ነው። ዋጋቸው ስንት ነው? አሁን እነዚህ ዋጋ ይሄኛው 95 ሺህ ነው። በሜትር ከ80 ነው። ቴብሉ ማዕዱ ነው ሰፋ አድርጎ የሚይዝ እና በ6 በ8 ከስተመር በፈለገው መውሰድ ይችላል። ወንበር ብቻ ነው የሚቀነሰው ሜትር ከ80 ስለሆነ ወንበር ጨምረን ምን ያህል ይሆናል ማለት ነው? ወንበር በ8 95 ሺህ ነው። በ6 ደግሞ 85 ሺህ። ስለዚህ ለረጅም ዓመት መገልገል የሚችሉበት ነው ማለት ነው። አሁን ደግሞ ይሄ በጣም ቆንጆ ሶፋ አለ። ስለዚህ ሶፋዎች ደግሞ እስኪ አንዳንድ ነገሮች እንድትነግሪኝ። እኛው ባለ 8 ሲት ነው። መቆሚያ ዋንዛ ነው። ስፖንጅ ሁሉም ተመሳሳይ ናቸው። ከስር ቦንድድ እንጠቀማለን። ከላይ ኤችዲ ቀስተ ደመና። መቆሚያቸው ዋንዛ ነው። ፍሬም አውስትራሊያ ወተር ፕሩፍ ጨርቅ ነው። መታጠብ መቦረሽ የሚችል ነው። አሁን እነዚህ ሶፋዎች በጣም ቆንጆ ነው፣ ያምራል። ምን ያህል ጊዜ ያገለግላል? ያገለግላል። ዋስትና 3 ዓመት አለው። ማለት ዋስትና 3 ዓመት የምንሰጠው ከዛ በላይ ያገለግልም ሳይሆን በደንብ ያገለግላል። ሶፋ ምን ነገር እኛ እንደማረጋገጫ ጥራት ያላቸው እቃዎች ናቸው። ጽድት ያሉ ፊኒሺንግ ምናምን ሁሉም ነገር ጥራቱን የጠበቀ እቃ ነው። ዋስትና 3 ዓመት እንሰጣለን። ሁሉም ላይ ደግሞ ዴሊቨሪ ያላቸው 3 ዓመት ዋስትና ስንጽፍ ወረቀት አለ፣ ማተብ ያለው ወረቀት አለ፣ የድርጅቱ ስልክ ቁጥርም አለ። ዋጋቸው ዋጋ 140 ሺህ መጨረሻው ዋጋ 140 ሺህ ነው። 140። ስለዚህ ከነፃ ዴሊቨሪ ጋር ነፃ ዴሊቨሪ አላቸው ሁሉም ማለት። ትራሶችም አብረው ናቸው የሚሸጡት ማለት ነው። ትራስ አብረው ናቸው። 8 ትራስ እንሰጣለን። 8 ትራስም አለ። 8ቱን ትራስ ጨምሮ ነው ዋጋው ማለት ነው። አሁን ደግሞ ወደዚህ ሶፋ መተናል። እስኪ ስለዚህ ሶፋ ደግሞ ብትነግሪኝ። ይሄኛው ባለ 7 ሲት ነው። ለኮንዶሚኒየም አነስ ስላሉ ቤቶች የሚሆን ነው። ቅልብጭ ያለች የሚፈልግ ሰው ካለ ወተር ፕሩፍ ጨርቅ፣ ሁሉም ተመሳሳይ ናቸው። ማቴሪያል የሁሉም ሶፋ አንድ አይነት የምንጠቀመው። ስፖንጅም እንደዛው። እግሩ ግን ብረት ነው። እንጨት የሚፈልግ ሰው ካለ መቀየር እንችላለን። ዋጋው ደግሞ 115 ሺህ ነው። ስለዚህ አሁን ይሄ እንጨቱን አልፈልግም ካሉ ይሄኛው ራሱ ሶፋ ሆኖ እንጨቱ መቀየር ይችላል። እግሩን ብቻ መቀየር ይችላል። በተለያየ ከለር በተለያየ ዲዛይን ማስተራት ይችላሉ። ሜቢ ይሄንንም ከለር ካልፈለጉ ከለር በፈለገው ከስተመር ማዘዝ ይችላል ማለት ነው። ስለዚህ እንደሁሉም እነዚህ ትራሶችም አብረው ነው ከነፃ ዴሊቨሪ ጋር ማለት ነው። ከነፃ ዴሊቨሪ ጋር ነው። ትራስ ምናምን ምን ችግር የለም። እንደምታዩ ሶፋ በጣም ቆንጆ ሶፋ ነው፣ ምቹ ሶፋ ነው እና እንዴት ነው እንዳትሸልሙንም ዛሬ? ችግር የለም ሸልማሻል። እችኛዋ ደግሞ ከእስካሁን ካየናቸው ሶፋዎች በጣም ትንሿ ትመስለኛለች እና ከለሯን በጣም ቆንጆ ነው። በጣም ታምራለች። በብላለች ቤት ትሆናለች። እስኪ ደግሞ ስለዚህ ሶፋ ብትነግሪኝ። እቺ ያው ጨርቁ ከፋይ ነው። እንደሌሎቹ ወተር ፕሩፍ ጨርቅ አይደለም፣ ከፋይ ነው። ስፖንጅ ምናምን ከነሱም ጋር ተመሳሳይ። ልዩነቱ የጨርቅ ብቻ እና አነስ ያለ ከኤል ሼፕ ወጣ ያለ ነገር የሚፈልግ ሰው ካለ አነስ ባለ ዲዛይን የተሰራ ነው። በጣም ቅልብጭ ያለ ከሌሎቹ በጣም ብቻ አነስ ያለች ናት እና አይ ቲንክ የሚለያዩት ይሄኛው ከፋይ ነው፣ ያኛው ወተር ፕሩፍ ነው። ስለነሱ ትንሽ ልዩነቱን ትነግሪኛለሽ? ያ ወተር ፕሩፍ ጨርቅ ሲሆን እንደፈለግሽ ማጠብ ትቻለሽ። በተለያዩ ውሃ በረኪናም ሊሆን ይችላል። ዱለንትም
ሊሆን ይችላል ማጠብ ይቻላል። ይሄ አንዳንዴ አሉ ማለት አይነት አላቸው። ከፋይም ሲሆኑ ቪዲዮ ቤት ከፋይ ነው። ይሄ ቢጸዳ ምናምን ብዙም አይጎዳም፣ ግን ውሃ ብዙ አይፈልግም። ሲቦረሽ ድንገት ቡክ ምናምን ሊያወጣ ይችላል እንጂ ሌላ ምናምን አይደለም። በወተር ፕሩፍ ጨርቅም እቺም ቅልብጭ ብላ በወተር ፕሩፍ ጨርቅም ትሆንልኝ የሚል ሰው ካለ እንሰራለታለን። በዛም እንደ አማራጭ መስራት ይችላል ማለት ነው። እግሩም ይሄ መቀየር ይችላል። ከፋይነቱንም ተቀይሮ በዚህ ሳይዝ ይሄኛውንም አይነት ዲዛይን መስራት ይችላል ማለት ነው። እግር ያው ሁሉንም ላይ እግር መቀየር ይችላል። ከስተመር በፍላጎቱ ነው። ብረታ ያልፈልግ የሚል ከሆነ ብረቶቹን መቀየር ወደ እንጨት ማዞር ይቻላል። ይሄኛው ዋጋው ስንት ነው ማለት ነው? ዋጋ ይሄኛው በከፋዩ ጨርቅ ከሆነ 85,000 ነው። በዚህ የራሱ ከሆነ ወተር ፕሩፍ ይሰራልኝ ምናምን የሚባል ነገር ካለ ደግሞ 90,000። እግር በሚቀየርበት ጊዜ ዋጋ ልዩነት አላቸው ወይስ ደግሞ የዋጋ ልዩነት የለውም? ብረት በብረት የሚቀየር ከሆነ ችግር የለም። አንዳንዴ የብረት ዲዛይን ማይፈልግ ሰው የብረት ዲዛይን አይ ብረቱ ይቀየርልኝ የሚል ከሆነ ዋጋ አይጨምርም። እንጨት በሚሆንበት ሰዓት ደግሞ ዋንዛ ስለሚሆን ዋጋ 5,000 ብር ልዩነት አለ። 5,000 ብር ማለት ነው ዋንዛ ስለሚሆን። እንጨት ከሆነ ብረት ከሆነ ግን ችግር የለም። የብረት ዲዛይን ወይ ከለር ሊሆን ይችላል። በእንደዛ ከሆነ ችግር የለውም። ስለዚህ አሁን እንደሰማሁት ከሆነ እንደነገርሽኝ ከሆነ አሁን ያለው ሳምፕል ነው። መተው ከስተመር በሚፈልገው አይነት ሶፋዎችን መቀየር ይችላል ማለት ነው። እኛውንም ከላይ ያለውንም እግሮቹንም መቀየር ይችላል ማለት ነው። ስለዚህ አነስ ላለ ቤት ደግሞ የምትሆኑና የምትመክሪን ደግሞ ይችላል። አነስ ላለ ቤት ኤድ ሼፓውን ያው ሊያልፍበት ምናምን ስለሚችል ይሄኛው በቃ ዳንኤሎችም ሶፋ ሆኖ አነስ ያለ የሚፈልግ ሰው ካለ ይዘጋጃል። ቅድም እንዳየሁት ከሆነ ትንሽ ይሄኛው ተመሳሳይ ይመስለኛልና እስኪ ስለዚህ ሶፋ ደግሞ ብትነግሪኝ። ይሄ ሰፋ ላለ ቤትም የሚሆን ነው አይደል? ይሄ ለሁለቱም ይሆናል። ጠበብ ቢልም ሰፋ ቢልም ለኮንዶሚኒየምም የሚሆን ሶፋ ነው። የቤታችን ማቴሪያል ሁሉም አንድ ናቸው። ዲዛይን ልዩነት ቢኖር ብቻ የዲዛይን እና ጨርቅ ልዩነት ካለ እንጂ ማቴሪያል ሁሉም ላይ ስፖንጅም ይሁን ጨርቅ ምናምን አንድ አይነት ነው የምንጠቀመው። ሳይዙ ደግሞ ይሄኛው ባለ 7ም ሆኖ ሰፋ ያለ ቤት ቢኖር ለሁለቱም ይሆን ነው። ግርማ ሞገስ በጣም ግርማ ሞገስ ያለው ነው። ከስርም ደግሞ የእንጨቱ ነው። ይሄና ዋጋው ይሄኛው ስንት ነው? ይሄኛው ዋጋው 130,000 ነው። ለምን ጨመረ ከነዛ ጋር ምናምን ካልሽ የሚጨርሱት ማቴሪያል አለ አይደል? ሰፋ ባለ ቁጥር ባለ 7ም ሆኖ ሰፋ ባለ ቁጥር ማቴሪያል ይጨርሳል እና ዋንዛ ነው መቆሚያ። ሁሉም ከላይ የምታያቸው እንጨቶቹ ደግሞ አውስትራሊያ ናቸው። ሁሉም ላይ ዴሊቨሪ ነፃ አለ። ሌላ የምትነግሪኝ ሜቢ ስለዚህኛው ከለር ነጭ አይደለም አይ ግሬ ምን ከለር ነው የሚባለው? እቺ ሲልቨር ክሬም ናት። ሲልቨር ሆና ነጭም ያልሆነች ግሬም ጠቆርም ያላለች ነጣ ያለ ሲልቨር። ከልምድሽ የምትመክሪው ከለር የትኛው ነው? ይሄ ቆንጆ ከለር ነው። አንደኛ ነገር ክሬምም ቢሆኑ ወተር ፕሩፍ ጨርቆች ከሆኑ አይመነችኩም፣ ማጽዳት ትችያለሽ። የሚመነችኩ ጨርቆች አይደሉም። አረፋ ላርጎ ብቻ ነው የሚፈልጉ የሚጸዱ ጨርቆች ናቸው። ክሬም ቢሆን ራሱ ማለት ነው። ይሄኛው ደግሞ ትንሽ ላይት ግሬ ነገር ነው። ለቆሻሻ አሪፍ ነው። ልጆች ላለበት ቤት ቤተሰብ ካላችሁ እንግዲህ ይሄንን ሶፋ ሪኮመንድ ታደርጊያለሽ ማለት ነው። ቅድም ካየኋቸው ሶፋዎች ይሄኛውን የሚመሳሰል ይመስለኛል። እስኪ ደግሞ የሚለይበት ነገርም ካለ ስለዚህ ሶፋ ደግሞ ትንሽ ዲዛይን ነው የሚለዩት። ቅድም እዛ ጋር ካሳየሁሽ ጋር የዲዛይን ልዩነት ነው ያላቸው። ማቴሪያል ሁሉም ተመሳሳይ ናቸው። ይሄም ባለ 8 ሲት ነው። ባለ 8 ሲሆኑ ዋጋ ተመሳሳይ ነው። ወተር ፕሩፍ ጨርቅ ነው። ጉንጁ ቦንድ ነው። መቆሚያ ዋንዛ ነው። ፍሬም አውስትራሊያ ነው። ባለ 8 ሲሆኑ ዋጋ ተመሳሳይ ነው። የዲዛይን ልዩነት ብቻ ነው የሚኖረው። ዋጋው ስንት ነው ያልሽኝ? ይሄኛው ዋጋ 135። ዴሊቨሪ በነፃ ነው። ዴሊቨሪ ነፃ አለ። አዲስ አበባ ውስጥ ከሆነ የትም ነፃ ነው። አሁን ደግሞ ሶፋዎችን ጨርሰን ሴንተር ቴብሎችን፣ ዳይኒንግ ቴብሎችን አይተን ወደ አልጋው መተናልና እስኪ ስለ አልጋው ደግሞ አንዳንድ ማብራሪያዎችን ብትነግሪኝ። እሺ ይሄኛውን አልጋ የውጭ ማቴሪያል ነው። እዚህ ጋር የምናየው በሜትር ከ80 ነው። ይሄ ራስጌ አይደለም? ራስጌ አይደለም፣ ተከፋች ነው። ይከፈታል። ስለዚህ እዚህ ጋር አሁን እቃዎች ምናምን ማስቀመጥ ይችላሉ ማለት ነው። መደበቅ ማስቀመጥ ይቻላል። አሁን ይሄን እንደዚህ አላቅም ነበረ። ተከፋች በጣም ቆንጆ፣ በጣም ነው የሚያምረው። እንጨቱም ደግሞ በጣም ወፍራም ነውና እንጨቶቹ ቆንጆ፣ ያው የውጭ ማቴሪያል ነው። ጠንካራ እቃ ነው። የውስጥ ርብራቦቹ እንጨት ናቸው። በሜትር ከ50 በሜትር ከ80 ኦርደር ማድረግ ይቻላል። ከውጭ የሚገባ ስለሆነ በዚህ ከለር ነው በብዛት ያለው። ግን ከለር በጣም ፈልጋለሁ የሚል ሰው ካለ ውጭ ላይ ወጥቶ ነው የሚገባው። ነጭ ቀለም ሊኖረው ይችላል። በይበልጥ ደግሞ በዚህ ከለር ነው የሚያምረው። መኝታ ቤትን በጣም ያሳምራል ይሄ ከለር እና ሰው የከለር አማራጭ ሊያገኙ የሚችሉት ከዚህ ስቶር ከወጣ በኋላ ውጭ ላይ እንደፈለጉ ከለር መቀባት ይችላል። ዋጋው ይሄኛው ሜትር ከ80 በሜትር ከ80 95,000 ነው። በሜትር ከ50 ደግሞ 85,000 ነው። አሁን ይሄኛው አልጋና ሌሎች አልጋው የሚለይበት ልዩነቱ ምንድን ነው? የውጭና የሀገር ውስጥ ልዩነት ብቻ ነው። ስለዚህ ማቴሪያሉ የውጭና የሀገር ውስጥ ነው ልዩነቱ ማለት ነው። እና በሜትር ከ80 ሲሆን በ2 ኮሞዲኖ ነው። በሜትር ከ50 ሲሆን ደግሞ በ1 ኮሞዲኖ ነው የሚወጣው። ይሄ ደግሞ ከቅድሙ በጣም ትልቁ ይመስለኛል። እስኪ ስለዚህ ደግሞ ትንሽ ነገር እቺ ሜትር ከ50 ናት። ያው ዘመናዊ አልጋ ነው። በሁለቱም በኩል አምፖል ያለው ሶኬትም አለው። እኛ ራሳችን የምናመርተው እቃ ነው። ጥራቱን የጠበቀ ዘመናዊ አልጋ። ከለር ደግሞ ላይ እንደ ልክ እንደ ሶፋዎቹ መቀየር ይችላል።
ከስተመር በፈለገው ከለር ማድረግ ይችላል። እኛ በክሬም ነው ያዘጋጀነው። ያው ሰው ከለር ሌላ ነው ፈልገው የሚል ከሆነ በፈለገው ከለር ማዘጋጀት ይችላል። ዋጋው ስንት ነው ይሄኛው? ዋጋ በሜትር ከ50 60,000 ነው። በሜትር ከ80 ደግሞ 75። በጣም ቆንጆ ነው። በጣም ነው የሚያምሩት ለመኝታ ቤት። በጣም ይሄኛው በጣም ብራይትም ስለሆነ በደንብ ሞገስ ያለው ይመስላል። ዘመናዊ አልጋ። ቅድም መጀመሪያ ካየኋት ሶፋ እቺኛ የምትመሳሰል ይመስለኛል፣ ግን ደግሞ ዲዛይንም ልዩነት አላት። እስኪ ስለዚህ ደግሞ ቆንጆ ሶፋ እቺ ከሌዘሯ ጋር የሚያመሳስላት ትንሽ ዲዛይናቸው ነው። ይሄ ግን ከፍታ ይበልጠዋል ከሌዘር። በጨርቅና በሌዘር ልዩነት የሚፈልግ ሰው ካለ እቺ በጨርቅ ናት። ወተርፕሩፍ ጨርቅ ነው። እንደ ሌሎቹ መታጠብ መቦረሽ ይችላል። ከሌዘሩ ጋር የተወሰነ የሚያመሳስላቸው ነገር አለ። ይሄኛው የራሱ የሆነ ትራስ አለው ወይስ እንደዛው ነው? የሚያመሳስላቸው አንደሱ ነው። እቺም ወጣ ተደርጋ የተሰራች ናት። ትራስ አይፈልጉም እነዚህ። ይሄን ፓርቱ ወጣ ተደርጎ የተሰራ ስለሆነ ትራስ ሲገባ አንደኛ ስፔሱን ያጠባዋል ቦታው ማለት ነው። ሁለተኛ ደግሞ ያው ምቾትም አይሰጥም። እኛ ለትራስ ብለን ነው ያዘጋጀነው። ይሄኛው ዋጋው ስንት ነው? ዋጋ 140 ሺህ። የሶፋ የምንጠቀመው የውስጥ ማቴሪያሉ ተቆራጭ ዋንዛ አለው። አውስትራሊያ እንጨት ነው የምንጠቀመው። ዋስትና ያላቸው ጥራታቸው የጠበቁ እቃዎች ናቸው ያሉት። እንደው በጣም ብዙ አመት ልምድ አላችሁ። ስራዎቻችሁ ደግሞ በጣም ይናገራሉ። በጣም ቆንጆ ናቸው።